የዓለምን መንግስታት ህግ የተላለፈ የአጥቂነት ጦርነት መደረጉን አረጋግጠው ካስታወቁ በኋላ ታወጀብን ጦርነት መሰለፍ በቂ አይደለም፣ መሳየፍ መፋለማ David will still beat Goliath. Haile Selassie returns thanks to Almighty God for the restoration of his country. Today, Abyssinia rejoices. After 5 years of exile, the dignified ruler of Ethiopia mounts the steps leading to the palace. ይህ የምታዩት አፄ ኃይለ ሥላሴ በስደት ወደ እንግሊዝ ሀገር ከሄዱ ከ5 ዓመት በኋላ ኢትዮጵያን ሲረግጡ ነው። ምን ተከስቶ ነው? ጣሊያን ከአድዋ በኋላ አልፈታችም። እናም በመስከረም 22 1928 እግሯን ኢትዮጵያ ላይ ታሳርፋለች። ንጉሱ እንግሊዝ ዲፕሎማሲያዊ ትግል ለማድረግ ብለው ይሄዳሉ። የዛሬ 8 ወር 50 መንግስታት የዓለምን መንግስታት ህግ የደፈ በቂ ሁኔታ ደህንነታቸውን ይጠብቃሉ። ከስንት ውጫዊና ውስጣዊ ትግል በኋላ ንጉሱ ወደ ሀገራችን ይመጣሉ። ተመልሰው ሲመጡ ግን ጥለውት የሄዱት ሀገር አልነበረም የሚጠበቃቸው። አያችሁ፣ በኢትዮጵያውያን አስተሳሰብ ንጉስ ሀገር ጦርነት ላይ ያለች ጥሎ ሄደ ማለት ፈራ ማለት ነው። ስለዚህ ንጉሱ ሲመለሱ የተደሰቱ ቢኖሩም ታጋዮች ግን አልተመቻቸውም ነበር። እንዲሁም በዚህ ግብግብ ውስጥ ነው በላይ ዘለቀ የተገደለው። ከጣሊያን ወረራ በኋላ አብዛኛውን ዓመታት ኢትዮጵያ መረጋጋት ውስጥ አልነበረችም። እንዲሁም የንጉሱ ዘመን ማብቂያው ሲቃረብ ነገሮች ተለወጡ። ዓለም ተለውጣለች። ኢትዮጵያ ውስጥ የተማረ ሰው ቁጥር ጨምሯል። መፈንቅለ መንግስት ሙከራ ተደርጓል። በንጉሱ መገዛት ያረጀ ስርዓት ሆኖ መታየት ተጀምሯል። ረሃብ ተነስቷል። በየክልሉ አማጽያን ተፈጥረዋል። ድህነት ጠንክሯል። መንግስት ግን በዚህ ሁሉ ውስጥ ግድ የለሽ ባህሪ ነበር የሚያሳየው። ይሄ የገባው ተማሪን አመጽ አስነሳ። የኢትዮጵያ ንጉስ ታይቶ የማይታወቅ ጥላቻ ደረሰባቸው። ተማሪው መንግስት በሚወስዳቸው እርምጃዎች እልህ ይዞት አውሮፕላን እስከ ማውረድ ደረሰ። መንግስትም ተማሪዎችን ለመቅጣት ወደ ግዞት እስከ መውሰድ ደረሰ። ኢትዮጵያ በችግር ብዛት ተጠምዳ ስለነበር ወታደሩ ችግሩን መፍታት ኃላፊነቱ አድርጎ ወሰደ። ስለዚህ በተከታታይ ያለ መንግስት እውቅና ስብሰባ ካካሄደ በኋላ የደርግ ኮሚቴን ፈጠረ። ለሚቀጥሉት ዘመናት የኢትዮጵያ ዕጣ ፈንታ የሚሆነውን በጠረጴዛ ዙሪያ ተወያይተው ቋጩት። ብዙም ሳይቆይ እርምጃ ተወሰደ። አብዮት በችሎታችን ዝግጁነትን ስለሚጠይቅ በወዛደሩ ርዕዮተ ዓለም ይበልጥ መታነስ ንቃታችንን በየጊዜው ከፍ ማድረግና ተማሪው የናፍቀው የነበረውን ለውጥ ወታደሩ በመቀስበት ቀማው። ኢትዮጵያም በትንሽ ዓመታት ወደ ሶሻሊስት ዓለም ተቀላቀለች። በመሆኑም ለሚቀጥሉት ዓመታት የባሰውን ውጣ ውረድ ኢትዮጵያ ያሳለፈችበት ዘመን ደርግ በጊዜያዊ አስተዳደር መራ።